ደንግጠሽ ባልሆነ ብቻ እየፎከርሽ ነበር እንዴ? ለማንኛውም አሁን አልፏል። ዞር እያልኩ ነበር። በርታ። ምነው ስራ የለም እንዴ? አለ ጨርሼ ነው የመጣሁት። አብረን ዞር ዞር እንበል። አይ እኔ እንኳን ሄለን አንተ ግን መሄድ ትችላለህ። ጥዬሽማ አልሄድም። ደግሞ አንዴ ሞጭልፈኝ እንዴ? ማንን? አንቺን ነው እንጂ የኔ ውድ። የኔ ውድ አይ እንዳታስብ፣ ማንም አይነካኝም። እኔ ራሴ ካልሄድኩባቸው በስተቀር ነው ብለሽ ነው? ታዲያ የባለፈው ምንድን ነው? አይ እሱ እኮ በራሴ ጥፋት ነው። ምን አድርገሽ ነው? እቱን ደብድቤበት። እሺ ለማንኛውም ሄለን እየመጣች ነው። መሄድ ነው ነው። እሺ ምን አሁን ይሄም ቅጣት ሆኖ ነው? ይኸውልሽ ከፈለግሽ ብቻሽን መቀጣት ትችያለሽ። እኔ ላትስልኝ እንዴ? ቆይ ሰው እንዴት ብቻውን ይቀጣል? እና እኔ በመኖሬ ነው የተቀጣሽው? እንደዛ አው ባልልም ነበር። ደግሞ አሁን ደህና ነኝ። ምን ነው ተካብደው? ወይኔ እኔ አንቺ መቀለጃ ነው። ያንተ ነው ባክሽ እያመመኝ ነገር ጉልበቴን የተንበረከኩለት ድንጋይ ነው መሰለኝ። ቆይ አንቺ አለመንሽ? አይ እኔ አለመመኝም ደህና ነኝ። አውቆ የተኛል ሊቀሰቅሱት አይነት ከማሪ ነኝ። ምን ማለት ነው? ጥፋት ስለሆነ ምንም አልመሰለሽም። ያው ደግሞ ምንም አላመመሽ እንዴ? ይሄ ምን ጥፋት ነው ደግሞ? ይሄ ምን ማላከክ ነው? አንተም እኮ አጥፍተሃል። ደግሞ እኔ ምን አጠፋው? አንቺ እኮ ነሽ ያጠፋሽው። አጉል ቦታ አቅፈሽኝ ያዋረድሽ እንዴ? እኔ ነኝ ያዋረድኩ? አዎ ምን አድርጌ? ስንበረከክ ያዩኝ ሰዎች እየሳቁብኝ ነው። ማንም እንደመጨቃጨቃቱ ዘንድ እስኪ ተፈመረ ይሄ መጣሽ እንዴ? በቃ ነኝ እናንተው ይሄ ደግሞ በጣም ተበጣጠፈ። ይልቁንስ አንቺ ጋር ናምሳለ በጣም ቆይ ምን ተፈጥሮ ነው እንደዚህ የሚጨቃጨቁት? ተይው እባክሽ፣ ነገሩ ከባድ ነው። ታዲያ ምንድን ነው አይነገረኝ? ይኸውልሽ ልክ እንዳሁኑ ስንጨቃጨቅ ቆየንና አቅርቡኝ ሄደ። ከዛ ላርባ ብሎ ተከትዬ ያለ ምን ተፈጠረ? እስቲ ተረጋጊ፣ ልነግርሽ እኮ ነው። ምንድን ነው ወሬው እንደዛ ጋር ባረዘምሽው? አናቱን ብለሽ አትገለጊው። ማለት ወሬ ነው እንጂ ደግሞ ሌላ ምን ሊሆን ይችላል ነው እንዴ? ከዛ በኋላ ተከትዬ ካባበልኩኝ በኋላ በቀጥታ ከተባባልን በኋላ ተቃቅፈን እያለ ወይኔ እያለ አትበይኝ፣ ወሬውን ንገሪኝ። በቃ ትችያለሽ። ጉድ እናንተ ተፈጠረ ምን አላችሁ? ከዛ አንበርክቶ ከጠጣን በኋላ ሁለተኛ አንድ ላይ እንዳላያችሁ አለ። ተመስገን ብትሉ አስበሽዋል? ነገሩ እኮ በጣም ከባድ ነው። ልክ ነሽ፣ ፈጣሪ ነው ያወጣኝ። ግን አሁን ችግር ከመፈጠሩ በፊት ይህችን ነገር ማድረግ አለብሽ። በቃ ቢሮ ሂጂ፣ ዳይሬክተሯ ማናገር አለ። ማሂ ይቅርብሽ፣ ዳይሬክተሯ በጣም ከባድ ነች። በኋላ ስታፋጥሽ ግራ እንዳትጋቢ። የለውም እባክሽ፣ ከመማቃቅ አስቀድሞ መጠቀቅ ይባል የለ። በቃ ነገሩን መረዳት አለብኝ። ስሚኝማ፣ በባለፈው አዲሱ ልጅ ምን አንቺ አወራችሁ እንዴ? ወይኔ ሳልነግርሽ አላወራኝም እኮ። ደግሞ ዛሬ አልመጣም። ምን ሆነ ነው? ምን አውቃለሁ፣ ምናልባት ፈርቶሽ ይሆናል። እንዳታሰማምጪ አንቺ ልጅ።
እንዴት ነሽ? ደህና ነኝ። ለምንድን ነው የምትስቂው? ኧረ ምንም ዝም ብዬሽ እኮ አኩርፈሽ ባልሆነ ኧረ በስድስት ብቻ እና ታዲያ ለምንድን ነው የሳቅሽብኝ? ንገሪኝ። እኔ እኮ እዚህ ቁጭ ብለሽ ቢያገኝሽ ሲይዙሽ የምትጮይው ድረስ ሰው ገርሞኝ እኮ ነው። እባክሽ የምን ጩኸት ነው? ዝም ብለሽ ትያዥ ነው። አንቺ ደግሞ ስነ ስርዓቱን ታበዣለሽ። ታዲያ ምን ላድርግ? ይቻላል እንዲህ ካልሆነ አትገፋ። ደግሞ ወንድምሽ እያለ አልፈራም። አታስቢሽ። በይ 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 ከወንድሜ አላትረጂ ማለት ወንድሜ የሚነካብኝ ሰው አለ። ጠላቴ እኔንም ቢሆን አንቺ እንኳን ችግር የለም። እና ታዲያ እኔም እኮ ለሌላው አሳልፌ አልሰጥም። ለሌላው ማለት ወይ ወዴት ወዴት ነው ነገር? እባክሽ አላቅልሽም። ነገር አታወሳስብኝ። እንሂድ አሁን። ወዴት? እባክሽ ደብሮኝ ነው የዋልኩት። ዘና ማለት እፈልጋለሁ። እኔም ውስጥ ይሄ ወሬ ያለብሽ አንቺ። ታይ እባክሽ እንፍጠን። ፈራሽኝ ታማ ያውሽ በእናትሽ ወሬ ያለብሽ ብራዘር ይላል ብራዘር አንዴሽ ምንሽ ደስተኛ ከየት ይመጣል እንዴ? ምን ተፈጠረ? ነው ያለ እዛ አካባቢ ነው። ባይነገረኝም ሀሳብ ገብቶኛል። ይችላልሽ። አመሰግናለሁ። ግን ጭቋ ሙዳ ተጨረበ። መሬሽ በሳራ ጉዳይ ነው ማለት መሬሽ ሳራ ምንም አልነገርህም ነበር ባለፈው አገቷት ብዬ ካልተሳካልኝ እንደምናደርገው ቆስ ያሳካልኝ ብቻ ፈጣሪ ነው ማንሰከው ወይ ቴንክ ዩ ጋድ ወይ ለደስ ያለሽ ወይኔ ሰላም ወንድ ፍላሽ ነገር ከተሳካ የቱ አፋንቺ ደግሞ ባለፈው እንደምደረኩበት ነው ወይ ነገር አልገባኝም እስኪ ግልጽ አድርግሽ ነገር ይኸውልሽ
ባለፈው ነው ስንተካከፍ አበራይቶ የለ እሺ እናማ ያየው ነገር እንዳይናገር መባረር ስላለበት ቢሮጂ ላዳነ ስራ ተናገርኩ እና እንዴሽ እኔ ማምራኖቻችን ምን ያክል እንደሚያስቡልን ለማወቅ ብዬ ማምሩ ወደኛ ስመጣ እኔ ጓደኛዬ ቀጥ ጠበቅኩት። ከዛ እሱ ግን ምንም እንዳላየ ዝም ብሎ አለቀና አልኳት። ከዛማ እንደ ያለ ማመን ለትምህርት ቤታችን እድገት እንጂ እድገት ሊያመጣ አይችልም። እናም ደግሞ ባለፈው ሊገለኝ እንደነበረ አይቶ ምንም ሳይላት አልተፋታ እዚህ ከሳባይ ነጥታታቸው አልተከተለ ከዛስ ከዛው ለትምህርት እንደሚባለው ነገረች። ቆይ ግን እንዴት አመንሽ ይሻል መስረጅ ምን ማይኮኔ ያለ ማስረጃ ልንቀሳቀስም እሺ ማስረጃ ነበርሽ ባለፈው ስንደባደብ እያብየው ቀጸልኝ ነበረ። ከዛ ያንን ቪዲዮ ሳይቻል በጣም ደነገጠች። ትምህርት ቤት ውስጥ ግን መቅረጽ እንደማይቻል እንዴት ስለሽ እኔ እንጃ በነገሩ በጣም ተደናቀስ ነበር አላስተዋልኩ። ብቻ ለማንኛውም 90% ተሳክቶልኛል። ልክሽ ድራማ ተሳክቷል ማለት ይቻላል። አሁን አቢዬን አግኝቼ ማውራት አለብኝ። ወይ በኋላ እንገናኛለን። ፈታበሽ ሻው ወይ ግን አንቺ ነሽ ምን ብለሽ የሚያስፈልግ ነገር ምን ማለት ነው? ጫሽሽ ማን ሰላም ደህና ነሽ? ጠፋሽ ስጣፋትና በሰላም ነው? ሰላም ነው። ትንሽ በራሴ ጉዳይ ጊዜ ነው። እኔ ምንሽ ሳራ የለች ቤት ሄዳ ነው? ቤት ነች ነው እንዴ? እኔ እኮ ብቻሽን ሳይሽ ቤት ሄዳ ነው ብዬ ነው። ታሪክ ነው በኋላ እነግርሻለሁ። አሁን የረፍት ሰዓት አልቋል። ይልባ እሺ። የቤት ስራ እየሰራሁ ነበር። ሰርተሽ ጨርሰሻል? እኔ ትንሽ ቀርቶኛል። አራት ሰራሁት። ምን ይባል ምን ይሰራ? እሺ